ዛሬ የልቦን ጤና ለማሻሻል 5 ደቂቃዎች ብቻ ቢኖሩት ምን ማድረግ ይችላሉ? ልቦትን ጤናማ እንዲሆን ብዙ ማድረግ የሚቻል ነገር አለ። አንደኛው ወደ ውስጥ በደንብ መተንፈስ ነው። ስለዚህ ለትንሽ ደቂቃዎች ዲፕ ብሪዝ ወደ ውስጥ መተንፈስ፣ ወደ ውጭ ማውጣት ጥቅም አለው። ከዛ ሲቀጥል ግን በቀን ውስጥ የሚወስዱትን የጨው መጠን ማስተዋል በጣም ጠቃሚ ነው። በማዕከላችን ውስጥ አብዛኛው የምናያቸው የልብና የደም ስር ችግሮች የሚጀምሩት ከፍ ያለ የጨው መጠን ከመውሰድ ነው። ትንሽ ሊመስል ይችላል፣ ብዙም ትኩረት ላንሰጠው እንችላለን። ነገር ግን በጣም ሲሪየስ ከሚባሉ ችግሮች ውስጥ ከሚያመጣ ነገር ነው። በተረፈ በቀን ውስጥ ከሚወስዱት ፕሮሰስድ ፉድ ወይንም ካርቦሃይድሬት ካላቸው እንደ ሩዝ፣ ወተት፣ የስንዴ ምርቶች፣ ሌሎችን ፕሮሰስድ የሆኑ ከፋብሪካ የወጡ ምርቶችን አንዱን በፍራፍሬ ቢቀይረው ቢያዩ በጣም ለውጥ ማምጣት ይችላል። ይህም በጣም ትንሽ ይመስላል፣ ግን ልባችን፣ ደም ስሮቻችን ለሚቀጥሉት 10 ዓመታት በጣም ሲያመሰግኑን ይቆያሉ። ስለዚህ ትንሽ ይመስላሉ፣ ነገር ግን በጣም ትልቅ ለውጥ የሚያመጡ የልብን ጤና፣ የደም ስሮቻችንን ጤና በከፍተኛው ደረጃ ሊቀይሩ ይችላሉ ማለት ነው። አመሰግናለሁ።